ዛሬ ደግሞ ጭራሽ በህይወታችሁ አይታችሁ የማታውቁትን ስልክ ላሳያችሁ። እስከ ዛሬ ድረስ የሚዘረጉ ስልኮችን አይታችሁ ሊሆን ይችላል። ለምሳሌ ሳምሰንግ ጋላክሲ Z Fold 6፣ በጉግል ፒክሰል ፎልድ፣ OnePlus Open የመሳሰሉትን ስልኮች አይታችሁ ሊሆን ይችላል። ኦር ደግሞ የሚታጠፉ ስልኮች ማለትም ሳምሰንግ ጋላክሲ Z Flip 5። ነገር ግን እንደ Huawei Mate X-T የሚሆን ስልክ በህይወታችሁ አይታችሁ እንደማታውቁ መቶ እርግጠኛ ነኝ። ዛሬ ደግሞ ስለዚህ ስልክ የስማርትፎን ፊውቸር ሊሆንበት የሚችለውንና ምናልባት ወደ ኋላ ይዘውት የሚያስቀሩትን የተለያዩ ፊቸሮች አሳያችኋለሁ። ስለዚህ ጥሩና መጥፎን አሳያችኋለሁ ማለት ነው። ቴክኒክሊ ትሪፕል ፎልድ ሳይሆን ደብል ፎልድ ነው፣ ሁለት ጊዜ ብቻ የሚታጠፈው። ግን 3 ስክሪን ስላለው ሜቢ ትሪፕል ፎልድ የሚለው ስም ፊት ያደርጋል ብለው ነው ስም የሰጡትና ስለዚህ ይህ ስልክ ለየት የሚያደርገው ኖርማል ስማርትፎን ሆኖ አንድ ጊዜ ወደ ውስጥ ድጋሚ ደግሞ ወደ ውጭ ሲታጠፍ ወደ 10 ኢንች ታብሌት መቀየር ይችላል ማለት ነው። ይሄ ማለት ስልክ ሆኖ ወደ iPad 11 Pro መቀየር የሚችል ኖርማል ሬጉላር ስልክ ማለት ነው። በመጀመሪያ ፎልድድ ሆኖ እንደ ሬጉላር ስማርትፎን ሲሆን በጣም አሪፍ የሚባል ካሜራ ሴታፕ ያለው በጣም አሪፍ የሆነ ስልክ፣ የሚገርም ዲስፕሌይ ማለትም እስከ 1 ቢሊዮን ከለርስ ሰፖርት የሚያደርግ LTPO LED ዲስፕሌይ ያለው። ከዛ ሲቀጥል ደግሞ ልክ አንድ ጊዜ ስትዘረጉት እንደ ሳምሰንግ ጋላክሲ Z Fold 6 አንዴ ስትገልጡት ወደ 7.6 ኢንች ሬጉላር ስሞል iPad ሚኒ የሚያክል ታብሌት ይቀየራል ማለት ነው። ኖርማሊ በጣም አሪፍ ፊቸር ነው። ግን ቴክኒክሊ እንደዚህ ያሉ ስልኮች ስንጠቀም አንድ ጊዜ ፎልድ የሚያደርጉ ስልኮች ስንጠቀም ያለው ሊሚቴሽኑ በጣም ይበዛል። ምክንያቱም ቪዲዮ ጌሞችም ሆነ የተለያዩ ቪዲዮዎች የተሰሩት ስኩዌር ለሆነ ስክሪን ሳይሆን ላንድስኬፕ ሞድ ለሆነ ስክሪን ነው እና ምናልባት የቪዲዮ ኳሊቲውን ዲስቶርት አድርገን ካልሆነ ከስልካችን የተሻለ ያን ያህል ሳይዝ አናገኝም ማለት ነው። ከዛ ግን ለሶስተኛ ጊዜ ድጋሚ ስትከፍቱት ወደ 10.2 ኢንች ዲስፕሌይ ይቀየራል ማለት ነው። ይህ ማለት ለኮምፓሪዥን iPad mini 8 ኢንች ዲስፕሌይ ነው ያለው፣ iPad 11 Pro ደግሞ 11 ኢንች ዲስፕሌይ ነው ያለው። ሶ ይህ ማለት ስልካችሁን ገልጣችሁ እንደ iPad 11 Pro መጠቀም ማለት ነው። ይሄ በጣም አሪፍ ፊቸር ነው። ይሄ ደግሞ ለየት የሚያደርገው ለምንድነው ላንድስኬፕ ሞድ ላይ ሲሆን አንዴ ከተገለጠው በላይ ሁለተኛው ላይ በጣም አሪፍ ሰፊ ስክሪን ይኖራል ማለት ነው። ስትገልጡት ቤዚካሊ የiPad 11 Pro ሳይዝ አለው ማለት ነው። ከiPad 11 Pro የሚለየው ደግሞ ይህንን አጣጥፋችሁ በኪሳችሁ ይዛችሁ መንቀሳቀስ ትችላላችሁ ማለት ነው። አንድን ስልክ ሁለት ጊዜ በራሱ ላይ ስንደርበው በጣም ወፍራም ነው የሚሆነው አይደለ? ይህን ስልክ አጣጥፋችሁ በኪሳችሁ ስትከቱት 13 ሚሜ ነው ማለት ነው። ይሄ ማለት ሳምሰንግ ጋላክሲ S25 በከቨር ማለት ነው። ያን ያህል በጣም ሰፊ አይደለም። እንደውም ከሌሎች አንድ ጊዜ ብቻ ከሚዘረጉ ስልኮች ወይም ከሳምሰንግ Z Fold ጋር ቤዚካሊ ተመሳሳይ የሆነ ሳይዝ ነው ያለው ማለት ነው። ይሄ ማለት ደግሞ ሲዘረጋ ምን ያህል ቀጭን መሆን አለበት ማለት ነው? 3.6 ሚሜ። በጣም ቀጭን መሆኑን ታውቁት። እያንዳንዱ በተንና እያንዳንዱ ፓወር የቻርጀር መሰኪያ ወር ደግሞ የስፒከር መውጫ ጀስት ፊት የሚያደርግ ራሱ አይመስልም። በጣም ቀጭን ከመሆኑ የተነሳ ከስልኩ በላይ ነው የሚመስሉት እነዛ ትናንሽ ኤጁ ላይ የተደረጉ እንትኖች ማለት ነው። ፕሮሰሰሩ ደግሞ ከአይረን 9060 የሚባል ፕሮሰሰር ነው። 7 ናኖሜትር ከ16 GB ራም እስከ 1 ቴራባይት ኦፍ ስቶሬጅ ውስጡ ይዛል ማለት ነው። ካሜራ ሴታፑም በጣም አሪፍ የሚባሉ ካሜራ ሴታፖች ጋር ነው ያለው። ይህ ማለትም 13 ሜጋፒክሰል አልትራ ዋይድ፣ 50 ሜጋፒክሰል ሬጉላር ካሜራ ነው። ፔሪስኮፕ ካሜራ አለው። ፍሮንት ፌሲንግ ካሜራው 50 ሜጋፒክሰል ፍሮንት ፌሲንግ ካሜራ አለው ማለት ነው። ስለ ስልኩ ይህን ያህል ጥሩ ነገር ከነገርኳችሁ መጥፎውን ነገር ልንገራችሁ። ይህ ማለት አትግዙት ለማለት ሳይሆን ከገዛችሁ አይቀር እነዚህን አውቃችሁ ብትገዙ አሪፍ ነው። በመጀመሪያ እንደ ማንኛውም ሀበሻ እኔ ያልወደድኩት ነገር ቢኖር ፕራይሱ ነው። ፕራይሱ እንግዲህ ከቻይና ካምፓኒው ከራሱ ለማስመጣት እስከ $3400 ማለትም በእኛ ስተረጎም እንደዚህ አካባቢ ማውጣት ይኖርባቸዋል ማለት ነው። እንደዚህም ሆኖ ግን 6.5 ሚሊዮን ፕሪ ኦርደር አለው። ይሄ ማለት 6.5 ሚሊዮን ሰው ኦልሬዲ ከፍሎ ኦርደር አድርጓል። ስለዚህ በ2016 በተፈጠረው Huawei US ባን ፕሮዳክቱን ፐርቼዝ ማድረግ የምንችለው ከዛው ከቻይና ነው ማለት ነው። ያ ማለት ደግሞ ከቻይና ለማስመጣት ቢያንስ እስከ $5000 ማለትም እንደዚህ በእኛ ማውጣት ይኖርብናል ማለት ነው። ይህን ስልክ ለመግዛት ብቻ ሳይሆን ገዝታችሁ ራሳችሁ ጋር ለማቆየት ራሱ በጣም ብዙ ብር ማውጣት ይኖርባቸዋል። ምክንያቱም ለምሳሌ ተሳስታችሁ ስክሪናችሁ እንኳን ቢሰበር እስከ $1100 እንደዚህ በኢትዮጵያ ብር ማውጣት ይኖርባቸዋል ስክሪኑ ብቻ ለማስተካከል ማለት ነው። ይሄ ማለት ደግሞ ወደ ሁለተኛው ወዳልወደድኩት ፖይንት ይወስደኛል። ማለትም ስክሪኑ አሁን ይሄ ትሪፕል ፎልዲንግ ስልክ ስክሪኑ በጣም አሪፍ የሚባል ስክሪን ነው። በጣም ሃይ ኳሊቲ ሬዞሉሽን ስክሪን ነው። እንደማንኛውም ታጣፊ ስልክ እዚህ ጋር ባምፕ ሊኖር ይችላል፣ ትንሽ የስክሪኑ እንትን ይታያል። ነገር ግን
ከሱ በላይ በጣም የሚያስፈራው ነገር ወደ ተመሳሳይ አቅጣጫ ለሚታጠፈው ይሄ ማለት አንድ ወደ ውስጥ አንድ ወደ ውጭ ነው የሚታጠፈው። ስለዚህ ተሳስታችሁ አንዱን ወደ ተቃራኒው አቅጣጫ ለማጠፍ ብትሞክሩ ጀስት ላይክ ዛት $1100 አጣችሁ ማለት ነው። የሆነ የስክሪኑ ፓርት ኤክስፖዝድ ነው። ይሄ ማለት ምንም ከቨር ብታደርጉለት እንኳን ኪሳችሁ ውስጥ ከቱት የሆነ ነገር ስታደርጉት መፋቁ ወይ ደግሞ መሰበሩ አይቀርም። የሆነ ስክሪኑ ፓርት ኦልዌይስ ኤክስፖዝድ ነው የሚሆነው ይሄ ፓርት ማለት ነው። ስለዚህ ይሄንን ደግሞ ለማሰራት የሚያወጣው ወጪ ነግራችኋለሁ። ይሄን ሪስክ ወስዳችሁ መግዛት በጣም ከባድ ነው የሚሆነው ማለት ነው። ሶስተኛው አሪፍ ያልሆነው ፊቸር ደግሞ ባትሪው ነው። ባትሪው ከስልክ አንጻር በጣም አሪፍ የሚባል ባትሪ ነው። በጣም ጥሩ ባትሪ ነው ለስልክ። ነገር ግን ፐርፎርማንሱ የዚህ ስልክ ፐርፎርማንስ ስልክ ላይ ብቻ የተመሰረተ አይደለም። ምክንያቱም ሲገለጥ ወደ ታብሌት ይቀየራል። ሞር ስክሪን ማለት ደግሞ ሞር ባትሪ ይፈጃል። ቤዚካሊ 5600 ሚሊ አምፓወር ባትሪ ያለው ስልክ ሲሆን ነገር ግን ይሄ ለስልክ አሪፍ ቢሆንም ለታብሌት ግን በጣም አሪፍ አይደለም። ምክንያቱም ከአይፓድ ሚኒዎቹን ካምብንጀም ከ7500 ሚሊ አምፓወር በላይ ነው ባትሪያቸው። ይህንን ስልክ ቤዚካሊ እንደ ኖርማል ፍላግሺፕ አድርገን መጠቀም አንችልም። ባትሪው ቶሎ ድሬን ሊያደርግ ይችላል። ይሄ የሚሆነው ለምንድነው? በጣም ቀጭን ስለሆነ በጣም ስሊም ስለሆነ ኢቭን ባትሪው ራሱ ሰፓሬትሊ ሁለቱ የታጠፉት ስክሪኖች ላይ ለየብቻ ነው ያለው። ያንን ባትሪ መርጅ አድርጎ ነው 5600 ሚሊ አምፓወር የሆነው ማለት ነው። ሶ እነዚህን ፊቸሮች ካወቃችሁ በኋላ ሪስኩን ወስዳችሁ ለመግዛት አሪፍ ነው። ያው አሁንም ባይሆን ፊውቸር ላይ እንደዚህ አይነት ስልኮች እየተሻሻሉ በመጡ ቁጥር የስማርትፎን ፊቸር ወደ ፎልዲንግ ፎንስ ወይም ወደ ታጣፊ ስልኮች ወይም ተዘርጊ ስልኮች ነው ቴክኒካሊ ስልክ ሆኖ ተዘርግቶ ወደ ታብሌት የሚቀየር ማለት ነው። የስልክ ፊውቸር ይሄ ሊሆን ይችላል ብላችሁ ታስባላችሁ? ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። በሚያሳዝን ሁኔታ ይሄን ቪዲዮ ከሚያዩት ሰዎች ከ12% በታች የሚሆኑት ነው ሰብስክራይብ ያደረጉት። ሰብስክራይብ ብታደረጉና የደወል ምልክቷን ብትጫኑልኝ በጣም አመሰግናለሁ። ስለ ናቲንግ ፎን ሲሪየስ ስልኮች የሰራሁትን ቪዲዮ ለማየት ይህን ቪዲዮ ተጫኑት። ስለ ጌሚንግ ስልክ የሰራሁት ቪዲዮ እዚህ ጋር ልላችሁ። ሰብስክራይብ ማድረግ እንዳደረሱ።